እሷን ማግኘት አይደለም አለ የምሬን ነው። ስማ እኔ እያለሁ እንደዛ ያን ነገር እንድትናገር አልፈልግም። ችግሯን ንገረኝና የሚፈታውን ችግር ደግሞ በየትኛው ነገር እኔ መፍታት አልፈልግም። ምንድነው? እኔ ምንም መፍታት አልፈልግም። የምሬን ብሩኬ ምን ሆነህ ነው? ለኔ ታስቡልኝ እንኳን እኔ አልፈልግም። በቃ ወይስ ከኔ ጋር መለያየት ነው የምትፈልገው? ማራጋኒ ወደ አዲስ አበባ ሄዳለሁ። ምን ማለት ነው? እኔን ለማን ትተህ ነው የምትሄደው? ለምን መጣን? ለምንድን ነው ተለያይተን የምንሄደው? አይ በጣም ጉርምስና እያጠቃ ነው። አይ ጃላቀም ጉርምስና እንደዚህ አይነት ነገር የሌለብን ባህሪ እኛ ላይ እያሳየ ነው። እሷን ግን ጥለህ የትም አትሄዳት። እኔ አታስገድዱኝ። የትም አትሄድ። እኔ አስገድዳለሁ። አሁን ልጅ አይደለሁም፣ ህፃን ልጅ አይደለሁም። ወንድሞቼ ጋር ያልታጣይኝ ነው ይጀንስ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ መጥቻለሁ ማለት ነው። ትንሽ ደብሮኛል፣ ግን ደግሞ ምንም ማለት አይደለም። አንዳንዴ እንደዚህ አይነት አለመግባባት ይፈጠራል። ያው ብዙዎቻችሁ ትናንት በተለቀቀው ቪዲዮ የደነገጣችሁ ሰዎች አላችሁ፣ ግን አምናለሁ ነገሮች ይስተካከላሉ። ምክንያቱም ከዚህ በፊት በጣም ብዙ ማለፍ የማንችላቸውን ነገሮች አልፈን እዚህ ደርሰናልና ይሄንንም ማለፍ አይከብደንም። አንዳንዴ እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ለምን ደግሞ አይባልም። አንዳንዴ ያለመግባባትም ግጭቶችም ብዙ ነገሮችም በእንደዚህ አይነት ሁኔታዎች ውስጥ በግርግር ውስጥ ብዙ ነገር ይፈጠራልና ያው እኔ አላስተዋልኩትም። በሰዓቱ የሰርግ ቦታ ነው። ማንኛውም ሰው ያጎርሳችኋል፣ ትጎራረሳላችሁ ሰርግ ቦታ ላይ ሲሆን እኔ በጣም ብዙ በዙሪያ ያሉ ብዙ ሰዎች ነበሩ። እንግዲህ ከነዛ ውስጥ ክስተት ሆኖ እንዳጋጣሚ ተገጣጠመ ነው እንጂ ይሄን ያክል ምንም የሚጋነን ነገር አልነበረውም። ብሩኬ ግን በጣም አጋኖት ምናምን ተናዶ ተበሳጭቶ ማይሆን ነገሮችንም ተናግሮ ምናምን ትቶኝ ሄዷል እና ያው ስልኬንም አያነሳም። ዛሬ መጣሁት ብቻዬን ሳይሆን ደውዬላቸዋለሁ ለወንድሞቹ ለመለኛውም ለሀብትሽም ደውዬ ነግሬያቸዋለሁ። ምክንያቱም በቃ እኔ እንጃ አልጠበቅኩም። እኔ የሄድኩት እነሱን ብዬ ነው የመላኩን ሰርግ ለመካፈል ነው የሄድኩትኝ እንጂ ከብሩኬ ጋር ልጣላበት አይደለም የሄድኩትኝና ያው እነሱን ይፈራቸዋል ብዬ አስባለሁ። እነሱን ያስረዱታል ብዬ አስባለሁና እዚህ ካለው አይቀር የሆነ ነገር በተፈጠረ ቁጥር ያው እነሱ ስለሚረዱኝ ሀብትሽም በጣም ነው የሚረዳኝ፣ መላኩም እንደዛውና እነሱን ባወራቸው ይረጋጋል ብዬ ስላሰብኩኝ ነው። ነገሮችን ለማጋጋል ወይም ደግሞ ለማባባስ ብዬ አይደለም እነሱ ጋር ደውዬ የነገርኳቸው፣ ግን ቢያንስ እንዲያስረዱት ነው። ምክንያቱም እኔ ሰርግ ሄድኩት እነሱ ቤተሰብ ውስጥ ነው። አንዳንዴ የእነሱም ዘመድ ሊሆን ይችላል፣ አላቅም ስለ ልጁ። ምናልባት ሀብትሽም መለኛውም ሊያውቁት ይችላሉ። ከፊት አካባቢ ስለነበርኩ እታያለሁኝ እና ሜቢ አይተው ከሆነ ልጁንም ሲያጎርሰኝ አይተው ከሆነ እንዲያስረዱት ብዬ ነው ደውዬ የጠራዋቸው። ያለሁበትንም ነግሬያቸዋለሁ። ከዛ ብሩኬ ጋር ደውለው